ተረጋጊ። አንቺ መረጋጋት አትችይም እንዴ? ተረጋጊ አንቺ። ዝም በያት፣ እሷን ዝም በያት። በቃ ነይ ቁጭ በይ እዚህ ጋር፣ ቁጭ በይ እዚህ ጋር፣ ቁጭ በይ እዚህ ጋር። አንቺ ምን እየሆንሽ ነው ያለሽው? በሁለት ቀን መጣ። እኔ ነኝ አንቺ ራስሽ በሁለት ቀን ነው የመጣሽው። ምን እኔ መናገር መብት የለሽም። ለምን 10 ዘመን አንተ አልረገል አንተ ልንገርህ፣ እሷ ሜቢ ውሽማ ልትሆን ትችላለች። እኔ ግን ሚስት ነኝ። ሚስት እስኮንኩኝ ድረስ ያፈለኩት ነገር ያማረኝ ወጫለሽ ወይ አልፈልገውም። ስትፈልጊ ይዘሽ ሂጂ በቃ። ስለዚህ ውሽማ ልትኛቺ የኔና የሱ ነገር ሳታውቂ ዝም ብለሽ አፍሽ እንዳመጣልሽ አታውሪ። ዝም ብለሽ አፍሽ እንዳመጣልሽ አትቦትረፊ። አፍሽ ዝጊ። እውነቱን ስለተናገርኩኝ የምን እውነት? ያንቺ እውነት መሬት ላይ እንደተበተነ ነው ብለሽ አስቢ። እዚህ እሱ ለኔ ታይ እዚህ ከምትከሰከሽ ሂጂ አስቢለት። አንቺ ልቀቂኝ። አብርሃም ለኔ ብለሽ ተረጋጊ። እሺ ለኔ ብለሽ ተረጋጊ። ለኔ ብለሽ ተረጋጊ። ፍቅር እኮ ለኔ ብለሽ ሰማት ነው አይደል? አይሰይ እዛው ሄደሽ ተከስከሽ። አንዴ የሆነ አፓርትመንት ያልሽ አንዴ የሆነ ቦታ ያልሽ ማነው ሲከሰከስ የነበረው? እኔ ፍቅርማ ታውቂኛለሽ። ቤቴ በኩራት ቂቅው የኖርኩኝ ነኝ። በዚህ ምሽት ምን ልታረጊ መጣሽ? እስቲ ተጋብዤ በክብር ተጋብዤ አንድ ነገር ልንገርሽ፣ ለምሳ ተጋብዤ ገባሽ? እናት ልቀቀኝ። ካሁን በኋላ ብትናገሪ እኔን አያርገኝ። ፍቅራን ፍቅርታን ብትይኝ እኔን አያርገኝ። ገባሽ? አሁን የምታዳምጠኝ እናመሰግናለን። ውጣ እያሳውቅልሻለሁ። አሁን እንጂ ለማንም ታሳውቂ ለማሳውቅ ሩታ ስነ ስርዓትሽን ሩታ